ቪዲዮ እየሰራችሁ ቻናላችሁ አላድግም ብሏችኋል። በእርግጠኝነትም ያላችሁ እነዚህን ስህተቶች እየሰራችሁ ስለሆነ ነው ያላድግም ያላችሁ። እነዚህን ስህተቶች ዛሬውኑ አስተካክሉ፣ ዛሬውኑ አርሙ ማለት ነው። እነዚህ ስህተቶች አንደኛው ማረም ያለባችሁ ነገር ቢኖር ምን መሰላችሁ? ስለ በጣም የሚጠቅማችሁ ነገር ነው ይሄ የምነግራችሁ። ሁለት ነገር እነግራችኋለሁ። እነዚህን ነገሮች አስተካክሉ፣ ዛሬውኑ ማደግ ማሳካት ትችላላችሁ። ካስተካከላችሁ በጣም ትጠቀሙበታላችሁ። ምክንያቱም እነዚህ ሁለት ነገር ካስተካከላችሁ ቪዲዮአችሁ ቫይራል እስከ መውጣት ድረስ ይደርሳል ማለት ነው። ሶ ከቫይራላችሁ መውጣት በፊት እነኚህ ነገር ማስተካከል ይኖርባችኋል። እነሱ ምንድናቸው? አንደኛ ታምብኔል እና ዲስክሪፕሽን እንዲሁም ርዕስ የሌለው ቪዲዮ አትልቀቁ። እንዴት ብትሉኝ ታምብኔል የሌለው ቪዲዮ በጣም ነው የሚያስጠላው፣ ትኩረትም አይስብም። ምክንያቱም አሁን ለምሳሌ ታምብኔል የሌለው ቪዲዮ መልቀቅ ዝም ብሎ እንዴ ነው የሚያስለፋን እንጂ በጣም ረጅም ዓመት ያስፈጅናል። ለምሳሌ 6 ዓመት 10 ዓመት ምናምን ሊሆን ይችላል ያስፈጅን። ለምን መሰላችሁ? ታምብኔል የሌለው ቪዲዮ ከምትለቁ ዝም ብላችሁ እንዲህ ስለ ታምብኔል የማታውቁ ከሆነ ስለ ታምብኔል ተማሩና ተማሩ ስላችሁ የተለያዩ ቪዲዮዎች አሉ ዩቲዩብ ላይ ስለ ታምብኔል የሚያስተምሩ ስለ የተለያዩ ነገር የሚያስተምሩ አሉ። እነሱን ገብታችሁ ማየት ትችላላችሁ፣ ስለ ታምብኔል አሰራር ማለት ነው። እሺ ሁለተኛው ደግሞ ትኩረት የማይስብ ቪዲዮ እንዳትለቁ። ትኩረት የማይስብ ቪዲዮ ብትለቁ ዝም ብላችሁ ትለፋላችሁ እንጂ ምንም ለውጥ አታዩ። ምክንያቱም ትኩረት የማይስብ ቪዲዮ ስትለቁ ለምሳሌ አሁን ስለ ቲቪ ማስተካከል ወይም ስለ ቤት አጠራረግ ምናምን ብዬ ብሰራ ምንም ሰው አይለኝም፣ ምክንያቱም ትኩረት የማይስብ ቪዲዮ ስለሆነ ማለት ነው። ስለዚህ ትኩረት የማይስብ ቪዲዮ በፍጹም እንዳትለቁ፣ ዝም ብላችሁ ትለፋላችሁ ማለት ነው። ይሄንን ነገር ልታስተካክሉ ይገባል ማለት ነው። ዛሬውን እነዚህ ሁለት ነገር ካስተካከላችሁ ነገ ደግሞ ሁለት ነገር ታስተካክላላችሁ። ከዛም በኋላ ቀስ በቀስ እየተሳካላችሁ ይሄዳል ማለት ነው። ስለዚህ እኛ ቁም ነገር ለመማደም የሚመቻችሁ ሰዎች ደግሞ ቻናላችን ሰብስክራይብ አድርጉና ቤተሰብ ሁኑ። በየዕለቱ ደግሞ አዳዲስ መረጃ ይደርሳችኋል ማለት ነው። ሰብስክራይብ ማድረግ እንዳይረሳ። ቻው፣ መልካም ጊዜ ይሁንላችሁ።